ብር እንዴት ነው በሀኪንግ የምሰራው? ሀኪንግ አላውቅም፣ ፕሮግራሚንግ አላውቅም፣ ደግሞ ፒሲ የለኝም፣ ግን ብር መስራት እፈልጋለሁ የምትሉ ሰዎች መጥቼላችኋለሁ። ሰላም እንዴት ናችሁ? ናታኔ ሶ በዛሬ ቪዲዮአችን ላይ ደግሞ እንደምናየው ይሄ ባለፈው ያየነው በግ ባውንቲ የሚባለው ነገር ከምን መጀመር አለብን፣ እንዴት ነው የምንሰራው፣ እነዛ ዌብሳይቶችስ ምንድናቸው፣ ለካከር ምናምን ያልካቸው ነገሮች ምንድናቸው፣ እነሱ የሚለውን ሪቪው ለማድረግ እንሞክራለን። እንዲሁም አንዳንድ የምትማሩባቸውን ዌዎች ጠቁማችኋለሁ። ሶ ከትንሽ ጊዜ በኋላ በካንተር ትሆናላችሁ ማለት ነው። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ። ይሄን ቪዲዮ ደግሞ እንደምትወዱት እርግጠኛ ነኝ። ሶ ላይክ አንድ ነገር እዚህ ጋር ልነግራችሁ የምፈልገው ነገር እኔ ካሁን በኋላ በዚህ ቻናል ላይ በሚኖረው ጌስቴክ በሚለው ቻናል ላይ በአጠቃላይ የሚኖረው ሞስት ኦፍ ዘ ታይም ስለ ዌብ ሃኪንግ ስታፍ ነው። ስለዚህ ሲስተም ሃኪንግ ብዙም አናይም ማለት ነው። ስለዚህ ከዚህ በፊት የነበረ ያየነው ስለ ሊነክስ እና ፕሪቪሌጅ ኢንስታሌሽን ኮርሶች ይኖራሉ። ሜቢ ለወደፊት መሀል ማለት ጣልጣል እናደርግ እንችላለን እንጂ ያን ያህል አይኖርም። ሲስተም ሃኪንግ ማለት ነው ዌብ ነው ፎከስ የምናደርገው። ስለዚህ ዌብ ላይ ፎከስ የምናደርግ ከሆነ ደግሞ በግ ባውንቲ የምንሰራውን በምን ላይ ነው? በዌብሳይቶች ላይ ነው እንፈልገው ማለት ነው። በላይቭ ስታፍ ነው እንፈልገው። ስለዚህ አሁን ትምህርት ነው መጀመሪያ የሚቀድመው ከብሩ በፊት ምናምን ትምህርቱ ይቀድማል። ከምን ልማር? ትምህርትን እንግዲህ የምታገኙት ሁለት አይነት ዌዎች አሉ አይደል? አንድም ጀስት ኮርስ ብላችሁ ሙሉ ስትማሩ ማለት ስቴፕ ባይ ስቴፕ ኢች ነገር ስትማሩ አለ። ሁለተኛ ነገር ደግሞ ከሰዎች የተለያዩ ቴክኒኮችን የተለያዩ ዘዴዎችን ትማራላችሁ። ስለዚህ እነዚህ አይነት ዌዎችን ጠቅማችኋለሁ። የመጀመሪያው ፉል ኮርስ መማር የምትፈልጉ ከሆነ ሜቢ ዋይፋይ ከሌላችሁ ኢንተራክት የምታደርጉ የተለያዩ መጽሐፎች አሉ። መጽሐፎች ተጠቀሙ። ከዛ ኢንተራክት የምታደርጉበት የምትሰሩበት ወይ ደግሞ ኦዋስፕ ብሮክን ዌብ አፕሊኬሽን የሚባል አለ 2 GB ፋይል አለኝ። እሱን ዳውንሎድ አድርጋችሁ ኦፍላይን ኢንተርኔት ከሌላችሁ ኢንተርኔት ቤት ሄዳችሁ ዳውንሎድ አድርጉና ተጠቀሙ። ኢንተርኔት ካላችሁ ግን ምን ማድረግ ትችላላችሁ መሰላችሁ? ሁለት አይነት የምትማሩበት ወይ አለ። ሲቲኤፎች እና ዌብ አካዳሚ ይባላል። ሪፖርት ፊገር በጣም ነው የምወደው። በጣም በተለይ ዌብ አካዳሚ አንደኛ ነው። ስለዚህ ምን ታደርጋላችሁ መሰላችሁ? ጀማሪ ከሆናችሁ ወር ደግሞ እነዚህ ኮንሰፕቶችን ታነቡና ወር ደግሞ የሆነ ቪዲዮ ታዩና ዛት ማች ክሊር ካልሆነላችሁ በቀላሉ ይሄ ሲቲኤፎቹ ላይ አሉ። በጣም ቀላል ላይክ ትራክ ሚ ላይ ራሱ ኦዋስፕ የሚባል ሙሉ ሲቲኤፍ አለ ቦክማሩም ማለት ነው። እሱን ብትሰሩት በደንብ ይገልጽላችኋል። ግን በጣም የወረደ አይነት ነው። ላይክ ሪል ወረደ ምንም አይጠቅማችሁ። ሲቲኤፍ እና ሪል በግ ሃንቲንግ በጣም የተለያየ ነገር ነው። በግ ሃንቲንግ ላይ ቨልነራቢሊቲ ሊኖርም ይችላል ላይኖርም ይችላል። ሲቲኤፍ ከሆነ ግን ፍላግ አለ የሆነ ቦታ ላይ ተደብቃል፣ ተፋልጣችሁ ታገኙታላችሁ። ሪል ሲስተም ላይ ግን ለከሪል ወርልድ ላይ ግን ሜቢ ይኖራል። ቢኖርም ግን የእናንተ እውቀት ደግሞ ሊገድባችሁ ይችላል። የሆነ ድረስ ሊያስኬዳችሁ ይችላል። ከዛ በኋላ ላትሄዱ ትችላላችሁ። ወር ደግሞ ሲስተሙ በጣም ሴኪዩርድም ሊሆን ይችላል። ግን ይሄ ፖስት ፊገር ባልኳችሁ ይሄ ፖስት ፊገር በሚሰጠው ዌብ አካዳሚ በሚባለው ላይ ግን በጣም ትላልቅ ዲቴሎችን እያስረዳችሁ እንዴት ባይፓስ ማድረግ የምትችሉባቸው ዌዎች እየነገሩ ያስተምራችሁና ከሪል ወርልድ ጋር በጣም ይቀራረባል። ቼክ አድርጌዋለሁ፣ ሰርቼዋለሁ እና በጣም የሚቀራረብ አይነት ነው። ከኔ ጋር በሚኖረን ኮርስም ካሁን በኋላ በሚኖረው የተለያዩ ዋስፕ ቶፕ ቴኖችን ኦር ደግሞ ሜን ኢንስኮፕ የሚባሉ ነገሮች አሉ። በኋላ ላይ መጣበታሉ። እነሱን ስናይ ሜን የሚባሉትን ከኮርስ ፊገር ላይ ለማየት ሞክራለሁ። በጣም ብዙ ሩም ስላለው ትንሽ ይከብዳል ለመጨረስ። ስቲል ባይ ዘ ወይ እነዚህ ዌብ ስታፍ ሃክስ ስናደርግ ሁለት አይነት ዌዎች አሉ። ክላይንት ሳይድ እና ሰርቨር ሳይድ አታክ የሚባሉ አይነቶች። ዌብ አታክ በሁለት ይከፈላል። ክላይንት ሳይድ ማለት የፊት ለፊት ላይ ዌብሳይቱ ፊት ለፊት ላይ የተለያዩ ፕሮግራም ላንጉጆች አሉ ክላይንት ሳይድ ፕሮግራም ታደርጉባቸው እና በእነሱ አይነት ዌዎች አታክ ስናደርግ ነው። ሰርቨር ሳይድ የሚባለው ደግሞ ሰርቨሩ ጋር ሄዶ በሚመጣው ሪኩዌስት ምናምን ዲቴይል ወደፊት እናየዋለን። ስለዚህ ምን ልላችሁ ነው፣ እዚህ ጋር ፕሮግራሚንግ ላንጉጅ ማወቅ አለባችሁ። ምክንያቱም ክላይንት ሳይድ ላይ የተለያዩ አታኮችን ለመፈጸም የክላይንት ሳይድ የሚሰሩባቸውን ፕሮግራሚንግ ላንጉጆች ማወቅ አለባችሁ። ስክሪን ለምታዩት ፕሮግራሚንግ ላንጉጆች መቻል አለባችሁ። ግን ፕሮግራሚንግ ላንጉጅ መቻል ሲባል ግዴታ መጻፍ አይጠበቅባችሁ። ሙሉ ኮዶችን ምናምን ሰርቨር ከሆነ ኦር ደግሞ PHP ኦር ሰምቲንግ ስፔል ኮማንድ ከሆነ ግዴታ መጻፍ አይጠበቅባችሁ ይችላል። ግን ቢያንስ መረዳት አለባችሁ። የሆነ ኮድ ሳይ ኦኬ ይሄ እንደዚህ ነው የሚያደርገው ኦኬ ገብቷችኋል፣ መረዳት አለባችሁ ቢያንስ ማለት ነው። ግዴታ መጻፍ አይጠበቅባችሁ። ግን ምን አለ መሰላችሁ እዚህ ጋር ሜቢ ዲቨሎፐር ከሆናችሁ ሞር ፓወር ይኖራችኋል ከሌሎቹ ሌሎች ነገሮችን ቶሎ ልትረዱ ትችላላችሁ። ይሄን ጽፋችሁበት ስለምታውቁ ሜቢ ዌብ ዲቨሎፐር ነው ብላችሁ። ግን ስክሪፕት ዲቨሎፕ የሚያደርጉ ሰዎች አሉ፣ ቱሎች የሚሰሩ ሰዎች። እንደዛ የምትሰሩ ከሆነ በተለይ ጎ የሚባለውን ላንጉጅ ብትማሩ በጣም ብዙ ሪሶርሶች አሉ ኦንላይን ላይ የተለያዩ ሱሎች። እኛ ለምሳሌ እኔ ኖርማል በማኑዋል የሚሰራው ነገር እናንተ አውቶሜት ማድረግ ትችላላችሁ። እኔ አንድ ሰዓት ከተፈጀብኝ እናንተ በ10 ደቂቃ ወይ በአንድ ሰዓት በ10 ደቂቃ ወይ ደግሞ በአንድ ደቂቃ ልጨርሱ ትችላላችሁ ማለት ነው። ይሄ አውቶሜት ማድረግ ሜቢ እናንተ ፓወራችሁ ቱሎችን ዲቨሎፕ ማድረግ የምትችሉ ከሆነ ማለት ነው። ግን ዌብ ዲቨሎፐር ከሆናችሁ ከመረዳት ውጪ ዛትማችሁ ብዙ ነገር ዲቨሎፕ ላታደርጉበት ትችላላችሁ። ሌሎቹ ቴክኒኮች የምትማሩበት ወይ ይሄኛው ነው በጣም ወሳኝ ነገር ላይ ትማራላችሁ። ግን ስትማሩ ከኖርማል ትምህርቶቹ ሊቀሩ ይችላሉ። አዳዲስ ሲስተሞች ሃኪንግ ስለሆነ በየአንዳንዱ ቀን አሁን ራሱ ይሄን ቪዲዮ ሰርቼ ስጨርስና ከመስራት በፊት ያሉ ነገሮች ተቀይረዋል ብዙ ነገሮች እና
ይሄን ነገር ለመረዳት አብሮ ለመሄድ ከቴክኖሎጂ ጋር ምን ታደርጋላችሁ? የተለያዩ ሶሻል ሚዲያዎች ላይ እነዚህን ሰዎች ላይ ጎበዝ የሚባሉ ሰዎችን ፎሎ ብታደርጓቸው ጥሩ። ምክንያቱም ምን ያደርጓቸዋል? ይጠቁሟቸዋል። እነሱ ባይፓስ ያደረጉበትን ወይ አዳዲስ ወይ ከተጠቀሙ ወር ደግሞ እነሱ ያገኙት ነገር ካለ ይለቃሉ። ሃኪንግ ላይ ኮሚኒቲዎች ይኖራሉ እና ለምሳሌ የኛ ገዝቴክ ባል ኮሚኒቲ ካለ እኔ የሆነ ነገር ሳገኝ ለቃለሁ። ግሩፕ አለን እዛ ላይ እነሱም ደግሞ የሆነ ነገር ሼር ታደርጋላችሁ። ልክ እንደዛ ሃኪንግ ኮሚኒቲውም ኦቨርኦል ዘ ወርልድ በጣም ብዙ አለ እና እነሱም ያገኙትን ነገር ይለቃሉ። ከነዚህ ከሚለቁባቸው ሶሻል ሚዲያዎች ሜይ ቢ ትዊተር ላይ በጣም ይለቃሉ። በጣም ብዙ ነገር ፖስት ያደርጋሉ ሰዎች። በጣም ብዙ ሰዎች አሉ እነ ኢቭን ቱል ከሚሰሩት ከነ ቶም ምናምን ከሚባለው እነ ጄሰን ሃዲክስ እነ ማይ ፌቨራይት ደግሞ ናምሴክ አለች ቤን ማለት ነው። በጣም የምወዳቸው ሰዎች አሉ። ስለዚህ እነሱ ትዊተር ላይ ታገኛቸዋላችሁ። ኢቭን ቴክስት ማድረግ ይችላላችሁ። ኢቭን ቤንን ናምሴክን አዋራቸው ያውቃሉ ኢንስታግራም ላይ። ስለዚህ ኢንስታግራምን አካውንት ሌላችሁ ክሬት አድርጉና ፎሎ አድርጓቸው። ሜይ ቢ ትዊተር ክሬት አድርጉና የኔን አካውንት ፊት ለፊት ያሳያችኋለሁ። እሱን ክሊክ አድርጋችሁ እኔ ፎሎ ያደረኳቸውን ሰዎች ብታያቸው እንዳለ አለ ሃከሮች ናቸው፣ ጉድ በግ ሃንተሮች ናቸው እና እነሱን ፎሎ ማለት ትችላላችሁ ከፈለጋችሁ። ሜይ ቢ እዚህ ጋር የሆነ ልንገራችሁ። ሴት ከሆናችሁ ደግሞ ሞር ኢንስፓየር የምታደርጋችሁ አለች ማለት ፈራህ ሃዋን የምትባል ሴት ፈራህ ሃዋን እና እሷም ትዊተር ላይ ታገኙታላችሁ። ጀስት ግቡና ፈራህ ሃዋን ምናምን በሉት ትዊተራን ታገኛላችሁ። እሷን ፎሎ ብትሏት ሞር ኢንስፓየር ታደርጋችኋለች። ብዙ ጊዜ ሰርታበታለች በበግ ሃንቲንግ ወርልድ ላይ ማለት ነው። ጀማሪ ከሆናችሁ ደግሞ ኢቭን ዩቲዩብ ላይ የተለያዩ ቻናሎች አላቸው። እነዚህ ጠራውላችሁ ነው ቤን ኢቭን ስቶክ የሚባል ሰው እያለና ምን መሰላችሁ እሱ ደግሞ ደስ የሚለው ነገር እንደ ቢግነር ማይንድ ሴት አድርጎ ነው የሆነ ነገር ለምሳሌ የሆነ ሰው ኢንተርቪው እያደረገ ከሆነ የሆነ ጀማሪ ምንም ማያውቅ ሰው እንዴት ነው የሚጠይቀው በሚለው አይነት ወይም ይጠይቃል እና ጀማሪ ከሆናችሁ ሜይ ቢ እሱ የሚጠይቅበት ወይ ለእናንተ ጥያቄ ውስጣችሁ የፈጠረውን ጥያቄ እሱ ሊጠይቅላችሁ ይችላል እና ልትመልስላችሁ ይችላል። ስለዚህ እንደዚህ አይነት ወይዎችም ዩቲዩብ ላይ ፎሎ አድርጓቸው፣ ትዊተር ላይ ፎሎ ማድረግ። ስለዚህ ይህን በመጠቀም እነሱ ሼር የሚያደርጓችሁ ነገር የተለያዩ የሚጠቅሙ ነገሮች ስለሆኑ መጠቀም ይችላላችሁ ማለት ነው። ሌላው የመጨረሻው እንግዲህ መጽሐፍ ነው። ብዙ መጽሐፎች አሉ በዚህ በዌብ ሃኪንግ ስታፍ ላይ ማለት ነው። ከፈለጋችሁ እኔ ቴሌግራም ቻናል ላይ ግቡና አሉ በጣም አፕሎድ የተደረጉ መጽሐፎች አሉ። 10 ምናምን ማለት ነው። ስለዚህ እነሱን ቼክ ማድረግ ትችላላችሁ። ቻናል ላይ ግቡና ፋይል ምናምን ይላል። ፋይል ላይ ግቡና መጽሐፎቹ ታገኙታላችሁ። ዳውንሎድ አድርጋችሁ ከነሱ ላይ መጠቀም ትችላላችሁ። ሌላም ያው ጥያቄ ሜይ ቢ ፒሲ የለኝም ግን በግ ሃንት ማድረግ ፈልጋለሁ ለሚለው ሁለት ነገር ልንገራችሁ። የመጀመሪያው ነገር እንደምንም ብላችሁ አጠራቅማችሁ ወይ ሎተሪ ቆርጣችሁ ግዙ፣ ፒሲ ግዙ። ደግሞ ፒሲ ቶሎ ካልገዛችሁ በጣም አዛ ነው። ፒሲ ዋጋዎች በጣም የተወደደ ነው ያለውና ከቀን እስከ ቀን በተለይ ዶላር ምናምን ታግደዋል ተብሏል። ዶላር ትቢለ ችግር አለው ብቻ በጣም ዋጋቸው እየጨመረና ቶሎ ግዙ። በተለይ እንደዚህ በጣም ፓወርፉል የሆነ ፒሲ ከፈለጋችሁ ዋዛ ናቸው። ግን ሜይ ቢ ኖርማል ፒሲ አነስ ያሉ ፒሲዎች ዩዝድ ፒሲ ምናምን ስላለ ታገኛላችሁ፣ ትገዛላችሁ። አረ ስልክ የምትገዙበት ወይ 10,000 ብር ምናምን ፒሲ አለ እርግጠኛ ነኝ። እና በ10,000 ብር ፒሲ ገዝታችሁ ሞር እንደዛ ብትሰሩ ይሻላል ስልክ ላይ ከምትጠቀሙ ማለት ነው። ግን ስልክ ላይ ሜይ ቢ ስልክ ብቻ ያለኝ መግዛት አልችልም ትሉ ሰዎች ከሆናችሁ ደግሞ ልነግራችሁ የምችለው ነገር ሜይ ቢ አሁን የሆነ ኤችቲቲፒ ካናሪ የሚባል አፕ አለ። ጉግል ላይ ሰርች አድርጉት። ምን ያልክ እንደ በርፕ ስዊት ነገር ሆኖ እንደ በርፕ ስዊት አይሰራላችሁም፣ ግን ሪኩዌስቶችን ኢንተርሰፕት ያደርጋልና እንዴት ነው ኢንተርሰፕት የሚደረገው? ኢንተርሰፕት ከተደረገ በኋላ ሪኩዌስቶቹ ሄደሮቹ ምናምን ቼክ ማለት ይችላል በሱ አፕሊኬሽን በመጠቀም። ስክሪን ላይ የምታዩት ነው አይከኑ። ሜይ ቢ ሊንኩን ዲስክሪፕሽን ከታች ላስቀምጥላችሁ እችላለሁ፣ ወር ደግሞ ቴሌግራም ላይ አፕሎድ ላደርግላችሁ እችላለሁ። ከዛን ከዚህ አፕ ተጨማሪ ምን ታደርጋላችሁ? በቃ እነዚህ ቲዮሪ ስታፎችን ያው ለከናት መሞከር ባትችሉ እንኳን ለመረዳት ሞክሩ። ኮንሰፕቶች ለምሳሌ አይዶር ሲባል አይዶር ኤክስኤስኤስ ኤስኩኤል ኢንጀክሽን ምንድን ናቸው የሚለውን ከተማራችሁ ቢያንስ አሁን ቲዮሪ ኮንሰፕት ከገባችሁ የሆነ ሰዓት ፒሲ ስታገኙ ቀጥታ ወደ አታክ ወደ ፔንቴስት ልገቡ ትችላላችሁ ማለት ነው። ስለዚህ እዚህ ላይ ብዙ ነገር ካልኳችሁ ወደ ፒሲ ልግባና ሃከር ዋን ስለሚባሉ ሳይት ልንገራችሁ። ሃከር ዋን ማለት እነዚህ በግ ሃንት ከምታደርጉባቸው ዌብሳይቶች ውስጥ አንዱ ነው። በሃከር ዋን የሚባል አለ፣ በክራውድ አለ፣ ኢንቴግሪቲ አለ፣ ሳይናክ ነው ምናምን የሚባል አለ፣ የስዊ ሃክ ነው ምናምን የሚባል ማለት ሶ እናንተ ምረጡና ጀስት ግቡና ያንዳንዱ ከፈለጋችሁ ቼክ አድርጓቸው፣ ያዋቸው ሞር የተመቻችሁ ላይ እናንተ ዛሬ ትገቡ። ሶ ለዛሬ እኛ ሃከር ዋን የሚለውን ሳይት እናያለን ማለት ነው። ስለዚህ ሃከር ዋን ስከፍቱት ይሄን ይመስላል። ባይዘው ቅድም የነገርኳችሁ ፖስት ፊገር ያልኳችሁ ሳይት ይሄን ይመስላል፣ ወይ አካዳሚ ያልኳችሁ። ሶ እዚህ ላይ ግቡና አካውንት ክሬት አድርጉ። እዚህ ጋር አካውንት ክሬት ሳይን አፕ ምናምን ትላለ። በጣም ቀላል ነው። ሜቢ ግራ ከገባችሁ ቴሌግራም ግሩፕ ላይ መጠየቅ ነው። ቀላል ነገር ነው። አካውንት ክሬት አድርጉ። ከዛን እዚህ ላይ የምትማሩት በጣም ብዙ ነገሮች ያስተምሯቸዋል ማለት ነው። ስለዚህ ከኔ ጋር በሚኖረንም እንደዚህ ነው ተቀጥሎ ባይዘችሁትን አስተውቁ። ባይዘች ስለስቲክስ ታሪክ ጋር ድሮ ከዛሬ 3 ዓመት በፊት ምናምን ሰው ነገረው ስለ በግ ሃንቲንግ ምናምን ነገረውና ከዛ ወደዛ ፊልድ ገባ ማለት ነው። ከዛ ዛሬ አስቡት እዚህ ጋር ያለ አስቡ ዛሬ ከኛ ከአብረን ጀመርን ማለት ነው። ዛሬ
ዛሬ አመት ምናምን ምን አይነት በሃንተር እንደምንሆን አስቡ። በጣም ብዙ ኖሌጅ ይኖረናል። ደግሞ እንደዚህ አይነት ፕሮግራሞች ላይ ከብሩ አንፃር እውቀቱ ላይ ዲፔንድ አድርገው። እውቀቱ ካላችሁ የትም ቦታ ትሰሩበታላችሁ። ብሩ ዛት ማቻ አይደለም። በጣም ጊዜ የሚፈጅ ነገርና አሰልቺ ነገር ነው ስራው። ሃንቲንግ ላታገኙ ትችላላችሁ፣ ትለፋላችሁ፣ ግን የሆነ ሰዓት ላይ ይሳካላችኋልና ጀስት እውቀቱ ላይ ሞር ፎከስ አድርጉ ከብሩ አንፃር አላችሁ። ሶ ሃከር ዋን ላይ ትገቡና እዚች ጋር ሎጊን የምትሏን ትነካታላችሁ። እንደዚህ ይመጣላችኋል። ክሬት ሃከር ዋን አካውንት የምትሏን ክሬት አድርጓት፣ ክሊክ አድርጓት። እዛ እንደዚህ አይነት ነገር ያሳያችሁ። ምንድነው እዚህ ጋር ያለው? እንግዲህ ሃከር ዋን እንደደረግኳችሁ የተለያዩ ካምፓኒዎች ይሄዱና ፖስት ያደርጋሉ። ሃከሮች ደግሞ እዛ ላይ ሃክ ያደርጋሉና እዚህ ጋር አም ካምፓኒ የሚለው ካምፓኒ ነኝ። ስለዚህ ካምፓኒ ነኝ ኢትዮጵያ ውስጥ የሆነ ካምፓኒ እስቲ ነው ኖርማሊ የኢትዮጵያ ሳይቶች እዚህ ላይ ቢመዘገቡ ኪሳራ ነው የሚያተርፉት። ሌላው ነው ነገር የለም። ግን ሜቢ ወደፊት ፓወርፉል የሆኑ ሰዎች እየመጡ ስለሆነ ዲቨሎፐሮች ማለት ነው እነሱ እዚህ ላይ መመዝገብ ይችላሉ። ግን we are hackers ስለዚህ አም ሃከር የሚለውን ትነካላችሁ ማለት ነው። ከዛ በኋላ ስማችሁን ታስገባላችሁ። ሜቢ ገስቴክ በሚል ሌላ አካውንት ክሬት ላድርግ። ከዛ በኋላ እነዚህ ሞልታችሁ ከጨረሳችሁ በኋላ ክሬት አካውንት በላት። ከዛ ሴቭ በላት። ሜቢ ኢሜይል ይልኩላችሁ ይችላሉ። something does not have info stuff okay ስትሮንግ አድርጉት ነው የሚላችሁ ፓስወርዳችሁን ስትሮንግ ለማድረግ ሞክሩ። በቃ አሁን እንደውም ራሱ ዌብሳይት ጀነሬት ያደርጋል ፓስወርድ ተጠቀምሽ ነው ጀነሬት የተደረገውን ፓስወርድ ተጠቀም ነው አፕዴት። ከዛ በኋላ ኢሜይል ልከንላችኋል የሚሉት ኢሜይላችሁን ቼክ አድርጉት። ከዛ እንደምታዩት እዚህ ጋር እንደምታዩት ሃከር ዋን ልኮልናል። እሷን ክሊክ እናደርጋታለን። ከዛ ኮንፊርም ኢሜይል አድሬስ ትላላችሁ። ከዛ በኋላ እንደምታዩት አካውንት ክሬት አደረግን ማለት ነው። ከዛ ሎጊን ለማድረግ እንሞክር። እዚህ ጋር ኢሜይላችሁን አስገቡለት። ከዛ እንደምታዩት ሳይን ኢን ሰክሰስፉሊ ብሏችኋል። ከዛ በኋላ እንደዚህ አይነት ነገር ሊጠይቃችሁ ይችላል። ምን አይነት ናችሁ ነው ምናምን ስታክ ይላል። እኛ ሜቢ ሲቴክ ባለፈው ተጫወትን ቺኛውን ስታርተር እንበላት። ስታርተር እና እኛ ምን አይነት ፕሮግራም ነው የምትፈልጉት? ይሄኛው ነገር ሜቢ ይቆያችሁ ላይ ብዙ ነገር አሁን ስለ ቪዲፒ ምናምን ስለ ቢፒፒ ፕሮግራሞች ማውራት ስለሚጠበቅብኝ ሜቢ ስኪፕ በሉትና ጀስት ስኪፕ በሉት። ዳት ማች ያን ላይ ያስፈልጋችሁ ጀስት ስኪፕ በሉት። ዋናው ነገር እዚህ ጋር እንምጣና ይሄን አስረዳችኋለሁ። ሜቢ ሌላውን እየሰራችሁበት ወደፊት ስለ ቪዲፒ ፕሮግራሞች ስለ ቢፒፒ ምናምን ያኔታ ያላችሁ። ስለዚህ መጀመሪያ ሲከፍትላችሁ እንግዲህ እንደዚህ አይነት ነገር ነው። እዚህ ጋር አካውንታችሁ ፕሮፋይላችሁ ስታፋለች። ስለዚህ አሁን ይሄን ሃክ እናደርጋለን። ስለዚህ ምንድነው የምታደርጉት? ስለዚህ እዚህ አክቲቪቲ ላይ መሰለኝ አይ ቲንክ ዳይሬክቶሪ ማለት ነው። ዳይሬክቶሪ ሶሪ ያው እዚህ ጋር ትገባለች። ዳይሬክቶሪ ላይ ከገባችሁ በኋላ እንግዲህ ይሄን ነገርኳችሁ። እነዚህ ሳይቶች እዚህ ጋር እንደምታዩቸው እነዚህ እንዳለ ዲቪ በቃ እንደዚህ ጋር ያሉት እንዳለ የተዘረዘሩት ሃክ እንዲደረግላቸው ፖስት አድርገው ላይክ እና አማዞን ስታር ትሪሊንክ ማርስ ምናምን የሚባሉ ዌብሳይቶች እነዚህ አሁን ሃክ እንድታደርጉላቸው። እዚህ ጋር ደግሞ እንደምታዩት አሴቶች አሉ። አሴት ማለት ሃክ የምታደርጉት አይነቶች ነው። ለምሳሌ አሁን የማይክሮሶፍት ስቶር ላይ ያሉ አፖችን ኦር ደግሞ አንድሮይድ ኤፒኬ የአይኦኤስ አፖችን ካፕ ስቶር ላይ ኤክስኪዩተብሎችን ኦር ሶርስ ኮዶችን በላይቭ ቼክ ለማድረግ ሲፈልጉ እኛ ደግሞ ወር ደግሞ ዶሜን ኮነ ደግሞ ዌብሳይቶችን ማለት ነው። ስለዚህ አንዱ እንደዚህ ስትነኩን ታዩትና እነሱ ላይ ታደርጋላችሁ። እነዚህ ጋር የሚከፍሉት ሚኒመም የሚከፍሉትና ማክሲመም ላይክ አቨሬጅ የሚከፍሉት ነገር አለ። ሚኒመም ማለት አነስተኛ የሚከፍሉት ነገርና አቨሬጅ ደግሞ እስካሁን ካለው የከፈሉት አቨሬጅ ተደርጎ ማለት ነው። እነዚህ ሜቢ እንደዚህ አይነት ነገሮች ያሉት ነገሮች ዳሽ የተደረገው ማይከፍሉት ፕሮግራሞች ነው። ምን አይነት ፕሮግራሞች አሉ? እዚህ ጋር ልንገራችሁ። በዛ ፕራይቬት እና ፐብሊክ ፕሮግራም የሚባል ነገር አለ። ፕራይቬት ማለት የሆነ ካምፓኒ ሜቢ እናንተ ሞር ሪፑቴሽን የሚባል ነገር አለ። በኋላ ፕሮፋይላችን ስናይ እነግራችኋለሁ። ኦር ደግሞ የሆነ ሃከር ዋን የሚባል ሳይት አለ። ይሄ ሃከር ዋን የሚባል ሲቲኤፍ ዌብሳይት አለውና እዛ ላይ ሞር ፖይንት ስታገኙ ኦር ደግሞ ሪፑቴሽናችሁ ሃይ ሲሆን ሲግናላችሁ ሃይ ሲሆን ሰዎች ምን ያደርጋቸዋል? ይጠራዋቸዋል። ላይክ በፕራይቬት ማለት ነው። እኛ ሳይት ላይ ሃክ ልታደርግልን እንፈልጋለን እና ይላቸዋል፣ ያናግሯቸዋል። እሱ ፕራይቬት ፕሮግራም ይባላል። ፐብሊክ ከሆነ ደግሞ እንደዚህ ፐብሊክሊ እንደዚህ ፖስት የተደረገ ነው እና ፕራይቬቶቹ አብዛኞቹ አይከፍሉም እና እንደዚህ አይነት ደግሞ ላይክ እንደዚህ አይነት ፕራይቬታችሁ ስለችሁ ይሄ በሜቢ ሃከር ዋን ምናምን የመጡት አይከፍሉም እና ተጨማሪ በእንደዚህ አይነት ፕሮግራሞች ላይ እንደዚህ ዳሽ ያሉባቸው ማለት አይከፍሉም። ስለዚህ ለዛ ነው ዳሽ ሆኖቸው ማለት ግን እነዚህ እንደዚህ $1 ያስቀምጡባቸው ግን የሚከፍሉ አይነት ሳይቶች ናቸው ማለት እንደምታዩት። ስለዚህ እነዚህ ላይ ሳይት ማለት ትችላላችሁ ማለት ነው። ሜቢ ሳይቱን አንዱን ክሊክ ላድርግና ላሳያችሁ ምን አይነት ነው ይላል። ስለዚህ እንደዚህ ሳይቱ ስለዚህ ዲስክሪፕሽን ይኖረዋል። ይሄ ነው ዌብሳይቱ ይላችኋል። ይሄ ላይክ ሜን ዶሜን ነው ግን ሰብ ዶሜኖች ይኖሩታል። ሰብ ዶሜን ማለት ከዚህ በፊት የነበረው ቪዲዮ አለ። ኖርማሊ ይሄን ሁሉ ከማድረጋችሁ በፊት ምን ያስፈልጋችኋል? የኔን ኦር ደግሞ ሌላ ቪዲዮ ቼክ አድርጉ። እንዴት ዌብሳይት እንደሚሰራ ሚል የሰራሁት ቪዲዮ አለ።
ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ግዴታ እሱን ማየት አለባችሁ። ስለዚህ እሱን ካያችሁ በኋላ እዛ ላይ ሰብዶሜን ስለ ሰብዶሜን ያወሩት ነገር አለ። ሰብዶሜኖችን በኋላ ሳያችኋለሁ። ይሄ እንደ ሜን ዶሜን ነው። ከዛ እዚህ ጋር ሪፖርት የምታደርጉበት ወይ ላይ ይሄን ክሊክ አድርጋችሁ ሪፖርት ታደርጋላችሁ። ከዛ እዚህ ጋር ምን ያህል ሪፖርቶች ተደረገው ሪዞልቭ ተስተካክለዋል ማለት ነው። ምን ያህል ቨልነራቢሊቲዎች ሪፖርት ተደርገዋል። እዚህ ጋር ደግሞ እነዚህ 35 የሚያክሉ ሪፖርቶች ተደርገው እየታዩ ነው ማለት ነው። ሊስተካከሉ ማለት ነው። ስለዚህ እሱ ይነግራችኋል። ከዛ እዚህ ጋር ሎው ሲሆን እንደዚህ ነው የምከፍላችሁ። ክሪቲካል ቨልን ካገኛችሁ እስከ $5000 እንከፍላችኋለን ይላችኋል። ስለዚህ ጋር ዋሩ ዲቴል ስለ ካምፓኒው ዲቴል ይነግራችኋል። አንብቡት። ሃይ ሪስክ ቨልነራቢሊቲ የሚባሉት እነዚህ ናቸው። እስከ $2000 ላይ ያስከፍላችሁ። እነዚህ ካገኛችሁ ማለት ይላችኋል። አውት ኦፍ ስኮፕ ደግሞ የሚባል ነገር አለ። ምን አለ በሀቂቅ ላይ ቅድም ጠቅሼላችሁ ነበር ስለ ኢንስኮፕ። አውት ኦፍ ስኮፕ እና ኢንስኮፕ የሚባል ነገር አለ። ለምሳሌ እዚህ ሳይት ላይ የሆነ ቨልነራቢሊቲ ብታገኙ ላይክ ኢሜል ስፑፊንግ ቨልነራቢሊቲ ብታገኙ እና ሪፖርት ብታደርጉ አይቀበሏችሁ። ምክንያቱም አውት ኦፍ ስኮፕ ነው። ሰልፍ ኤክሴስ ክሊክ ጃኪንግ ምናምን ብታገኘው ምንም አያደርጉላችሁም። ዛት ማች ኢፌክቲቭ ያልሆነ ላይ ካልሆነ አውት ኦፍ ስኮፕ ነው ማለት ነው። ሀክ ብታደርጉትም አይጠቅማችሁም። ከዛ በኋላ ግን እነዚህ ነገሮች አሉ። ስኮፕ ደግሞ በዶሜን ደግሞ አለ። ላይክ ሰብ ዶሜኖቹን ኢቨን ላይክ እነዚህ ላይ ቨል ካገኛችሁ ግን ይከፈላችኋል። ላይክ ኤሊጂብል ማለት ይከፈላችኋል ማለት ነው። ክሪቲካል ናቸው በዛ ላይ። ስለዚህ እነዚህ ላይ ካገኛችሁ ይከፈላችኋል። አውት ኦፍ ስኮፕ የሆነ ዶሜን ደግሞ ምንድነው ይሄ ነው self.walfine.com የሚለው ላይ እዚህ ላይ ብታገኙ ቨል ምንም አይከፍላችሁም ማለት ነው። አውት ኦፍ ስኮፕ ነው። ስለዚህ ይሄ ነገር አለ። ስለዚህ ባጭሩ ይሄን ይመስላል እንግዲህ ሀከር ዋለ ያሉ ሳይቶች ሰው እዚህ ላይ ገብታችሁ ነው ቼክ የምታደርጉት። ግን ከዚህ በፊት ምን ማድረግ አለባችሁ? መማር አለባችሁ። ከተረዳችሁ በኋላ ይቀጥላል ማለት ነው። ስለዚህ ከአሁን በኋላ በሚኖረን ፕሮግራም ከኔ ጋር በሚኖረን ቪዲዮዎች ማለት ነው የምናየው መጀመሪያ ሞር ትምህርቱ ላይ ነው ፎከስ የምናደርገው። ቢያንስ ኦዋስፖችን እና አንዳንድ እነዚህ ኦዋስፕ ውጭ የሆኑ ቨልኖች አሉና እነሱን ከቨር ለማድረግ እንሞክራለን። እነሱን ከቨር ካደረግን በኋላ ወደዚህ ነገር ይመጣለን ማለት ነው። ወደ እዚህ ላይ አንድ ፕሮግራም ቹዝ አድርገን እንዴት ቹዝ ስናደርግ ምን ማየት አለብን እና የሚለው ነገር ያኔ ማየት እንችላለን። አሁን ደግሞ ከኔ ቀድማችሁ ሞር አውቃለሁ ተው በእናትህ አሁን ክፈት ዩቲዩብ ዝሎ እንደዚህ ሁሉ ቢለቀቀው ላፕቶፕ ሰዎች ከሆናችሁ ደግሞ እነዚህ ነገሮች ቀላላችሁ ምትሉ ከሆነ ከኔ ቀድማችሁ ጉግል ብታደርጉ ወር ደግሞ ቅድም የጠቀስኩላችሁ ሰዎች የሰሩት ቪዲዮዎች ስላሉ እነሱንም ቼክ ማድረግ ትችላላችሁ። ለዛሬ ጄላችሁ መጣሁት ቪዲዮ ይመስላል። አይ ቲንክ ረዘመ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ። ይሄን ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ላይክ አድርጉት። እንዲሁም ደግሞ በሃኪንግ ላይ ጆኒው መጀመር የሚፈልግ ሰው ካለ ለሱም ሼር አድርጉለት። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከዚህ በኋላ የመጡትን ቪዲዮዎች ቼክ አድርጓችሁ ያመለጧችሁ ናቸው። ሰላም